بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراችሁ የነሽር ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ዓፊያ፣ ዒባዳ ኩሉ ሸይ ተማም። ኢንሻአላሁ ተዓላ ዛሬ ከረጅም ጊዜ በኋላ እየተገናኘን ነው። ከዚህ በፊት አቋርጠን የነበረውን የቲላዋ ፕሮግራማችንን እንቀጥላለን። እናንተም ለወዳጅ ዘመዶቻችሁ ሼር አድርጉት ቪዲዮውን ብዙ ሰው ጋር እንዲደርስ። እንደተለመደው በመጀመሪያ ቲላዋችንን እናደርጋለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر ቲላዋው ይሄንን ይመስላል። በላዩ ላይ አንዳንድ ነገር አስታውሳችኋለሁኝ። በመጀመሪያ ኢና ስንል ኑን ላይ እንቆይበታለን። ከዚህ በፊት እንደተነጋገርነው ኑን ጉና የሚባል ባህሪ አለው ብለናል። ጉና ማለት ሌላ የተለየ ነገር አይደለም። ኢን ብለን የምንቆየው ነው። ኢና ብለን አንቀራውም ማለት ነው። ኢን ብለን እላው ላይ እንቆይበታለን። ይህ ጉና ይባላል። በመቀጠል ይህ ከላይ የምታዩት አሊፍ ከራግሴው ላይ የሰረዝ ምልክት ያለበት በጣም ይስባል። በጣም እንስበዋለን። መሳቢያው ረዘም ይላል ማለት ነው። እንዴት እንላለን ማለት ነው? ኢና እያችሁት አፋችን እንደተከፈተ እንቆያለን ማለት ነው። በጣም ና እንዳልን እንቆያለን። በመቀጠል በሁለተኛ አንዘል ብለን ኑን ላይ አሁንም ልክ ኢና ላይ እንደቆየነው ኑንም ላይ እንቆይባታለን ማለት ነው። በመቀጠል ፊ ለይለቲል ቀድር ላይ ሌላ ብዙ የምናነሳው ነገር አይኖርም። በመቀጠል አሁንም ወማ አድራከ የሚለው ላይ ማ የሚለውን በጣም እንስበዋለን ማለት ነው። ወማ አድራከ ይሄንን እንስባለን ማለት ነው። በሁለተኛ እዚች ላይ ላስታውሳችሁ ይሄ የምፈልገው አድ ስንል ዳል ቀልቀላህ የሚባል ባህሪ አላት። ቀልቀላህ ማለት ማንጠር ማለት ነው። በማንኛውም ቦታ ዳል ስኩን ሁና ስትመጣ እናነጥራታለን። ማንጠር ማለት እንደ ኳስ ማንጠር ሳይሆን አድ ማለት ነው። ማንጠር ማለት ምላሳችን ላይ ፊደሏን ነካ እናደርግና እናነጥራታለን። ወማ አድራከ እንላለን ማለት ነው። በመቀጠል ራ ልክ ከዚህ በፊት እንደነገርኳችሁ ራ የሚወፍር ፊደል ነው። ፈትሐ ሲሆን ሁልጊዜ ይወፍራል ብያለሁኝ። እዚህም ቦታ ላይ አድራ ብለን እናወፍረዋለን ማለት ነው። ማ ለይለቱል ቀድር የሚለው ላይ ብዙ የተለየ ነገር የለም። በመቀጠል ወደ ሶስተኛው አያ ለይለቱል ቀድሪ ኸይሩም ሚን 1000 ሸህር እዚህም ቦታ ላይ ጉና አለ። ልክ መጀመሪያው ላይ ኢና እንዳልነው ኸይሩም ሚን ሚምም ላይ ይያዛል። እሺ ሚም ሸዳ ሁና ስትመጣ ልክ እንደ ኑን ሸዳ ነች ማለት ነው። እላዋ ላይ ቆየት እንላለን። ምንም አንቸኩልም ማለት ነው። ረጋ ብለን ነው የምንይዛት። ኸይሩም ሚን 1000 ሸህር እንላለን ማለት ነው። በመቀጠል ወደ አራተኛው አያ ስንመጣ ተነዘሉል መላኢከቱ እዚህም ላይ የተለየ ነገር የለም። መሳቢያውን ነው የምንስበው። ይሄንን በጣም እንስበዋለን። በመቀጠል ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር የተለየ ነገር የለም። አምስተኛው አያ ሰላሙን ሂየ ሐታ መጥለዒል ፈጅር
እዚህ ቦታ ላይ ነው ብዙ ጊዜ ብዙ እህቶችና ወንድሞች የሚሳሳቱት። ሰላሙን ሂየ ይቺን ሚምን ግልጽ እናወጣታለን። ተንዊኗን ሰላሙን ሂየ ካሉ በኋላ ሐታ መጦለዒ ማለት ይከብዳቸዋል። ሐታ መጦለዒል ፈጅር በጣም ቀላል ናት። ሐታ መጦለዒል ፈጅር እስኪ ከኔ ጋር ደጋግሟት። ሐታ መጦለዒል ፈጅር እስኪ በሉ አንድ ጊዜ። አልሰማኋችሁም። ሐታ መጦለዒል ፈጅር በጣም ሲምፕል ነው፣ ቀላል ነው። እንደዚህ እያደረጋችሁ እየደጋገማችሁ መቅራት ትችላላችሁ። ለዛሬ ሱረቱል ቀድርን ካየን በጣም ከበቂ በላይ ነው። አላህ ይባርክልን። አላህ ኸይር ስራችን ላይ አላህ ያስቀምጥልን። እነዚህም ፊደል ባነበብንባቸው ቁጥር ሁሉ አላህ አጅራችንን አላህ ይጻፍልን እላችኋለሁኝ። በቀጣይ ፕሮግራም እስከምንገናኝ ድረስ በአላህ ጥበቃ ስር ሁኑ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።